ሰላም ቤተሰብ፣ የዝናሽ ሃንድ ክራፍት ነው። ዛሬ በጣም ቀላል የሆነ የቅጠል አሰራር ሀረግ የሚሆን ቅጠል አሰራር ይዤላችሁ ነው የመጣሁት። በምትፈልጉት መጠን ማስፋት ትችላላችሁ። እኔ ግን 21 ሰንሰለት ከሰራሁኝ በኋላ አራት ተመልሼ አራተኛው ላይ ነው ቅጠል መስራት የጀመርኩት። ከዛ 5 ጊዜ እወጋለሁኝ። ስድስተኛው ላይ ደብል አድርጌ በሁለት ደብል አወጣዋለሁ ረዘም እንዲል። ከዛ 3 ሰንሰለት ወደ ላይ ወጣና አጥፈዋለሁኝ እምቡጥ እንድትመስል። መልሼ ስድስቴ ወግቼ እጠቀማለሁ። መዝጊያ ሰንሰለት አደርጋለሁኝ መጨረሻ ላይ። በደንብ ተከታተሉት ቪዲዮ። ከዛ መልሼ ደግሞ 21 ሰንሰለት እና በጣም ቀላል ነው። ሀሳብ አስተያየት ካላችሁ ወይም ደግሞ በሰፊው ቪዲዮን እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ፣ ሼር አድርጉኝ፣ ሰብስክራይብ አድርጉኝ። የምትፈልጉትን አሰራር በደንብ ግልጽ በሆነና አሪፍ በሆነ ቪዲዮ ይዤላችሁ እንድመጣ የምትፈልጉትን ፍላወርም ይሁን ሹራብ አሰራርም ይሁን የምትፈልጉትን ንገሩኝና ይዤላችሁ እመጣለሁ አሰራሩን። ልክ ሲያልቅ ልክ እንደዚህ ያማረ ነው የሚሆነው። እዩት፣ በጣም ነው የሚያምረው። ሰንሰለቱ ሲበዛ ነው የሚያምረው። እንደዚህ ቅጠሉም ቦቱም እንደዚህ በዛ። በእርግጥ ትንሽ አሰልቺ ነው፣ ግን መጨረሻው እንደዚህ ውብ ይሆናል።